ያገለገሉ መኪኖችን ከመግዛታችሁ በፊት በቀላሉ በአይናችሁ ማየት የምትችሏቸው ነገሮች፣ አንደኛ በፊንደር ላይነር እና በበሩ መካከል ያለው ጋፕ ወይም ከላይ እስከታች ያለው ክፍተት በሹፌሩ በኩል ካለው ጋፕ ጋር ተመሳሳይ መሆኑን በደንብ መመልከት ይኖርብናል። ሁለተኛ በጎማውና በፊንደር ላይነር በኩል ያለው ክፍተት በእጃችን በመለካት በሹፌሩ በኩል ካለው ጋር ተመሳሳይ መሆኑን በደንብ መመልከት ይኖርብናል። ሶስተኛ ከፊት ለፊት ያለውን ክፍተት በዚህ ሳይድ እና በሹፌሩ ሳይድ እኩል ክፍተት መሆኑን በደንብ መመልከት ይኖርብናል። እነዚህ ሶስት ነገሮች እኩል ናቸው ማለት መኪናው የቻንስ ጥመት የለበትም ማለት ነው። አራተኛ ከዚህ በፊት ሁር ላይ ስትመጡ ይሄኛው ጋፕ በተቃራኒው ካለው ክፍተት ጋር ተመሳሳይ መሆኑን መመልከት፣ ምክንያቱም በጣም የተጎዳ መኪና ከሆነ ምንም መኪናው ቢሰራ ባላንስ እኩል አይመጣም፣ አንዱ ይሰፋል አንዱ ይጠባል። ስለዚህ ይህንን ማስተዋል ይኖርባቸዋል። አምስተኛ ክሮስ ሜምበር የሚባለው ክፍል ሞተር እና ሰስፔንሽን እቃ አቅፎ የሚይዘው ፓርት ያልተበየደ ወይም ደግሞ ያልተጋጨ መሆኑን እንዴት መመልከት እንዳለባችሁ ላሳያችሁ። ብዙ ጊዜ አክሲደንት የሚደርስ ጊዜ ቶሎ የሚጎዳው ፓርት ይሄኛው ክፍል ነው። ሆልደሩ ምንም ነገር ቀለም ግጭት የሌለበትና ሚስማሮቹም ስታያቸው ያልተጫጫረና ያልተፈታ እንደሆነ መመልከት አለባችሁ። እዚህ ጋር ደግሞ ያልተበየደ መሆኑን መመልከት አለባችሁ። ሌላው እዚህ ውስጥ የመበየድ ወይም የቀለም መቀባት ነገር ከሌለና ሰስፔንሽን ሆልደር ላይ ያሉት ብሎኖች ካልተነካኩ ስለ መኪና ባታቁም የሞተር ክፍሉን ጋራጅ ወስዳችሁ ለማስፈተሽ ይረዳችኋል። እንደዚህ አይነት ጠቃሚ የሆኑ ቪዲዮዎችን ስንለቅ እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ። እናመሰግናለን።